በታሪክ ውስጥ ዓለምን የሚቀይሩ ጥቂት ክስተቶች አሉ። ዛሬ የምንገኝበት 2026 ደግሞ አንዱን ትልቅ የታሪክ ምዕራፍ እያሳየን ነው። የዓለም ትልቁ ዲሞክራሲ የምትባለው ህንድ እና የዓለም ትልቁ የንግድ ስብስብ የሆነው የአውሮፓ ህብረት ላለፉት አስርት ዓመታት ሲንከባለል የነበረውን ድርድር አጠናቀው ታሪካዊውን ስምምነት ተፈራርመዋል። ይህ ስምምነት ተራ የንግድ ልውውጥ አይደለም። ይህ አሜሪካ በወሰደችው ጥብቅ የታሪፍ ፖሊሲ ምክንያት የተፈጠረ የዓለምን የኃይል አስተላለፍ ወደ አዲስ አቅጣጫ የሚያመራ ስትራቴጂካዊ ለውጥ ነው። ዛሬ በዚህ ቪዲዮ ይህ ስምምነት ለምን አሁን እንደተደረገ፣ አሜሪካን እንዴት ክፉኛ እንደሚያስቆጣ እና ለቀሪው ዓለም በተለይም እንደኛ ላሉ ሀገራት ምን ትርጉም እንዳለው በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የዛሬው ትንታኔያችን የነገውን የኪሳችሁን ሁኔታ ጭምር የሚነካ ነው። አሜሪካ እንዴት አጋሮቿን ገፋች? ይህ ሁሉ የጀመረው ከዋሽንግተን ነው። የአሁኑ የአሜሪካ አስተዳደር አሜሪካን መልሶ ታላቅ ማድረግ በሚለው መርሁ በአጋሮቹ ላይ እንኳን ሳይቀር የንግድ ጦርነት አውጇል። አሜሪካ የህንድን የአይቲ አገልግሎቶች እና መድኃኒቶች የአሜሪካን ገበያ እየጎዱ ነው በሚል ከፍተኛ ቀረጥ ጣለች። በጀርመን መኪናዎች እና በፈረንሳይ ወይን ላይ የተጣለው ታሪፍ የአውሮፓን ኢኮኖሚ ክፉኛ ነክቶታል። አውሮፓና ህንድ ለአሜሪካ እባካችሁ ይሄን ነገር በንግግር እንፍታው ቢሉም ዋሽንግተን ግን መንገዱ የእኔ ብቻ ነው የሚል ምላሽ ነው የሰጠችው። ይህ ትዕቢት ነው እንግዲህ ህንድንና አውሮፓን ለምን የራሳችንን መንገድ አንፈጥርም ወደሚል ድምዳሜ ያደረሳቸው። የነፃ ንግድ ስምምነቱ ዝርዝር ይዘት። አሁን ወደ ስምምነቱ ዝርዝር እንግባ። ይህ ስምምነት አራት ግዙፍ ምሰሶዎች አሉት። ህንድ 1.4 ቢሊዮን ህዝብ አላት። ይህ ማለት ግዙፍ የገበያ መሬት ነው። አውሮፓ ደግሞ ከፍተኛ ቴክኖሎጂ እና ገንዘብ አላት። አሁን በሁለቱ መካከል ያለው የንግድ ልውውጥ ከቀረጥ ነፃ ሆኗል። የህንድ ጨርቃ ጨርቅና ሶፍትዌር አውሮፓን ሲያጥለቀልቁ፣ የአውሮፓ ማሽነሪዎችና የቅንጦት ዕቃዎች ወደ ህንድ ይጎርፋሉ። ይሄኛው በጣም አስገራሚ ነው። ህንድ ሁልጊዜ የጦር መሳሪያ ከሩሲያ ወይም ከአሜሪካ ነበር የምትገዛው። አሁን ግን ከፈረንሳይና ከጀርመን ጋራ በመሆን የጄት ሞተሮችንና ሰርጓጅ መርከቦች በህንድ መሬት ላይ ለማምረት ተስማምታለች። ይህ ማለት ህንድ የጦር መሳሪያ ቴክኖሎጂ ባለቤት ትሆናለች ማለት ነው። የሰዎች እንቅስቃሴና ዲጂታል ፓስፖርት ሌላው ትልቁ ነጥብ ሞቢሊቲ እና ማይግሬሽን ነው። ከዚህ ቀድሞ አንድ የህንድ ኢንጂነር ጀርመን ሄዶ ለመስራት የቪዛ ሲኦልን ማለፍ ነበረበት። አሁን ግን ለባለሙያዎችና ለተማሪዎች ልዩ ዲጂታል ፓስፖርት የመሰለ አሰራር ተዘርግቷል። ይህ ለአውሮፓ ትልቅ ትርፍ ነው። አውሮፓ በአሁኑ ወቅት የሰው ኃይል እጥረት ኤጂንግ ፖፑሌሽን አለበት። ህንድ ደግሞ በሚሊዮን የሚቆጠሩ ወጣት ተሰጥኦዎች አሏት። ይህ ስምምነት ህንድ የዓለም ችሎታ ማዕከል እንድትሆን ያደርጋታል። የጂኦ ፖለቲካዊ ለውጡና የቻይና ስጋት። እስቲ ትንሽ ወደ ጥልቁ የፖለቲካ ትንታኔ እንግባ። ይህ ስምምነት ለቻይና ምን ማለት ነው? ቻይና ሁልጊዜ ኤዥያን እኔ ነኝ የምመራው ትላለች። አሁን ግን ህንድ ከአውሮፓ ጋር ያደረገችው ጥምረት ቻይናን ከንግድም ከመከላከያም በኩል ይከባታል። ለአሜሪካስ? አሜሪካ ለብዙ ዓመታት ከኔ ውጪ አማራጭ የላችሁም ስትል ቆይታለች። አሁን ግን ግሎባል ሳውዝ የሚባሉት ሀገራት የራሳቸውን ህብረት መፍጠር እንደሚችሉ በተግባር ታይቷል። ይህ ባለብዙ አልታ ዓለም መፈጠሩን ትልቅ ማረጋገጫ ነው። ለኢትዮጵያና ለአፍሪካ ምን ፋይዳ አለው? ምናልባት ይህ ለእኛ ምን ያስገኝልናል ትሉ ይሆናል። ህንድ በአፍሪካ ላይ ያላት ተጽዕኖ እያደገ ነው። ከአውሮፓ ጋር የምታደርገው የንግድ ስምምነት የህንድ ኩባንያዎች ካፒታል እንዲኖራቸው ያደርጋል። እነዚህ ኩባንያዎች ደግሞ አፍሪካ ውስጥ ኢንቨስት ያደርጋሉ። በተጨማሪም ዓለም በአሜሪካና በቻይና ፉክክር ብቻ ከመጠመድ ወጥታ እንደ ህንድና አውሮፓ ያሉ መካከለኛ ኃይሎች ሲጠነክሩ እንደ ኢትዮጵያ ያሉ ሀገራት የተሻለ የመደራደር አቅም ያገኛሉ። ምርጫዎቻችን ይሰፋሉ ማለት ነው። በአጭሩ የ2026ቱ የህንድ አውሮፓ ስምምነት የአንድ ዘመን ማብቂያና የሌላ ዘመን መጀመሪያ ነው። አሜሪካ በታሪፍ ፖሊሲዋ የገፋቻቸው ወዳጆቿ ዛሬ የራሳቸውን አዲስ ዓለም ፈጥረዋል። እናንተስ ምን ትላላችሁ? አሜሪካ ስህተት ሰርታ ይሆን ወይስ ይህ ስምምነት ብዙም ሳይቆይ ይፈርሳል? በኮሜንት ላይ እንወያይ።